ሄርሚዬ የኔ ቆንጆ የኔ ውድ እህት ተረጋጊ ውዴ፣ ተረጋጊ የኔ ውድ። እንደዚህማ አትበሳጪ፣ እንደዚህ አትናደጂ። እሺ የኔ ፍቅርና አትናደጂ፣ ንዴታዊ አትሁኚ፣ ስሜታዊ አትሁኚ። ያው ስሜታዊ ያረጋል ነገሩ፣ ግን ስሜታዊ አትሁኚ። እሺ የኔ ውድ። ሚዲያ ላይ እንደዚህ ስሜታዊ ከሆንሽ ደግሞ በቃ ሰዎች እንደፈለጉ ነው የሚረግጡንና ተረጋጊ የኔ ውድ እህት። ሲቀጥል ደግሞ ሄርሚዬ ይሄ ቀመር የሩታና የፍቅር እንደሆነ በግልጽ ይታወቃል። ሩታ ወደ ኋላ ዞር ብላ እየሳቀሽ ነበረ። ይሄ ነገር ቀመር ነው። ድጋሚ ደግሞ ትተሽው ስትወጪ እየሳቀሽ ነበረ። ፍቅርም ሆነ ሩታ ማለት ነው ፈገግ ብለው ነበሩ፣ ስቀዋሉ። ስለዚህ ይሄ ነገር ቀመር ነው የኔ ውድ እህት። ተረጋጊ በቃ አንቺ ሰከን በይ። እንደዚህ መበሳጨትም ደግሞ አይጠበቅብሽም። ሼኔው ድጋሚ ደግሞ ሩታ አልፈልግሽም ብሎሻል እኮ። ቼክም አላረገሽም፣ አንቺን ለማረጋጋት ቼክም አላረገሽም። ብትጠበሽም እንደው ማሸትሽው ልጅ ነሽ። ባይዘዌ ቼክም አላረገሽም። ከምሬ ነው። ዞር ብሎም አላየሽም። ባይዘዌ ሄርሚን ተረጋጊ ብሎ ያላት፣ ተረጋጊ በእናትሽ ብሎ ያላት ያለው ሄርሚን ነው እንጂ አንቺን አይደለም። አየሽ፣ የማትፈለጊበት ቦታ ጥልቅ አትበየ። እንደ እርጎ ዝንብ ጉልበትሽ ጥቁር፣ ብብትሽ ጥቁር፣ ቁርጭምጭሚትሽ እዚህ ጋር ጥቁር ይሁንሽ። ቦርኮ ሰው እኮ ነሽ። ወላሂ ቦርኮዎች ናችሁ። ሲጀመር ፍቅር ርካሽ ከሆነች ቆየች፣ ረክሳለች። ፍቅር ቆይታለች ከረከሰች። ርካሽ ሴት ከሆነች ቆይታለች። ትውልድን የምታበላች ልጇን በስነ ስርዓት የማታሳድግ ባለጌ ሴት እንደሆነች በእርግጠኝነት ታውቋል። ይሄ በጣም ቆይተናል ካወቅ ውርጋጣም እኛ እና አልጋ ቤት ጭራሽ ወንድ ልጅ አልጋ ቤት ያሹ። ከዛ በኋላ ራቁት ቪዲዮ ቀረሹ ወይን ፎቶ አነሳሹ። ከዛ ለማን ላስተላልፍ ደግሞ ብለሽ ታወሪያለሽ። ውርጋጥ፣ አሳዳጊ የበደለሽ ባለጌ ያለሽ እዚህ ሰዎች አይን ገብተሽ ክንትር ካላልሽቱ ምን አለች በይ። ብዙ ህዝብ እየተቀየመሽ እንደሆነ እወቂሽ። አንቺ ቅሌታ ባለጌ